ፎሬክስ ትሬዲንግ ማለት የአገሮችን ምንዛሬ ከረንሲ በመግዛትና በመሸጥ ትርፍ ለማግኘት የሚደረግ ግብይት ነው። የፎሬክስ ገበያ በዓለም ላይ ከሁሉ ትልቁ የፋይናንስ ገበያ ሲሆን በየቀኑ ትሪሊዮኖች ዶላር ይገበያያሉ። ፎሬክስ በሳምንት 5 ቀናት በቀን 24 ሰዓት ክፍት ይሆናሉ። በፎሬክስ ውስጥ ምንዛሬዎች ጥንድ ሆነው ይገበያያሉ። ለምሳሌ ኢዩአር ዩኤስዲ እና ጂቢፒ። የዋጋ እንቅስቃሴን በመገመት መግዛት ባይ ወይም መሸጥ ይቻላል። ዋጋ ይጨምራል ብለው ካሰቡ ባይ ይከፍታሉ። ይወርዳል ብለው ካሰቡ ሴል ይከፍታሉ። የፎሬክስ ነጋዴ ገበያውን በቴክኒካልና በመሰረታዊ ትንታኔ ይመረምራል። ቴክኒካል ትንታኔ ቻርቶችንና ኢንዲኬተሮችን በመጠቀም የዋጋ አቅጣጫ ለመገመት ይረዳል። መሰረታዊ ትንታኔ የኢኮኖሚ ዜና፣ የወለድ መጠን እና የመንግስት ፖሊሲዎችን ይመለከታል። ስቶፕ ሎስ በመጠቀም ኪሳራን መገደብ ይቻላል። ቴክ ፕሮፊት በመጠቀም የተፈለገውን ትርፍ በራስ ሰር መውሰድ ይቻላል። ትርፍ እንደሚኖር ሁሉ ኪሳራም ሊኖር ይችላል። ፈጣን ሀብት ለማግኘት የሚደረግ ሙከራ ብዙ ጊዜ ወደ ኪሳራ ይመራል። ትምህርት፣ ልምምድ እና ዲሲፕሊን ለስኬታማ ፎሬክስ ትሬዲንግ አስፈላጊ ናቸው። የንግድ ማስታወሻ ትሬዲንግ ጆርናል መያዝ ስህተቶችን ለማረም ይረዳል። በማጠቃለያ ፎሬክስ ትሬዲንግ ትርፍ የሚያስገኝ ዕድል ቢሆንም ከፍተኛ አደጋ ያለው ገበያ ስለሆነ ከመግባቱ በፊት በቂ ትምህርትና ልምምድ ማግኘት አስፈላጊ ነው። I'm with you.